እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ውድ ወንድሜ የምታስተላልፈውን ሐሳብ ግን በሚገባ አይተኸዋል። ማርያምን ከፍ ለማድረግ አስበህ ግን ደግሞ የእግዚአብሔርን ልጅ ኢየሱስ ክርስቶስን በዚህ ሐሳብ እየካድከው እንደሆነ ልታወቅ ይገባል፣ መታወቅ አለበት ብዬ አስባለሁ። ምክንያቱም የእግዚአብሔር ቃል እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ይላል። ስለዚህ እግዚአብሔር ደግሞ አንድያ ልጁን እስኪሰጥ ድረስ ዓለምን የወደደው መዳንን በልጁ በኢየሱስ ክርስቶስ በኩል አስቀምጦ እንጂ መዳንን በማርያም በኩል አስቀምጧል የሚል መጽሐፍ ቅዱሳዊ ሐሳብ የለም። ስለዚህ ምናልባት ይሄ ሐሳብ ሊያማቸው ይችላል ያልከው እኛን ብቻ አይደለም። ይሄ ንግግር ኦርቶዶክሳውያንንም ጭምር ያማቸዋል ብዬ አስባለሁ። ምክንያቱም ኦርቶዶክሳውያን ሰው እግዚአብሔርን ከካደ ማርያምን ብቻ ካመነ የዘላለም ሕይወት አለው ብለው አይሰብኩም። ይህ ስብከት ያላቸው አይመስለኝም። ሰው የሚድነው በኢየሱስ ክርስቶስ በኩል ነው። የበጎች በር እኔ ነኝ፣ በእኔ በኩል የሚገባ ይወጣል፣ ይገባል፣ ይሰማራልም ይልና በመስኮት የሚገባ እሱ ሌባ ነው፣ ሌባም ወንበዴም ነው ይላል። ስለዚህ በመስኮት የሚገባ ሌባም ወንበዴም ነው ካለ የበጎች በር እኔ ነኝ ካለ ከሱ ውጪ ሌላ በር የለም ማለት ነው። ከሱ ውጪ ሌላ መዳኛ የለም ማለት ነው። ሰው እግዚአብሔርን ከካደ የዓለምን ፈጣሪ የሆነውን እግዚአብሔርን ከካደ ኦልሬዲ ያ ሰው በልቡ ከካደበት ሰዓት ጀምሮ ሞቷል። በልቡ ከካደበት ሰዓት ጀምሮ የፍርድ ሰው ሆኗል። ምክንያቱም እኛ ስንፈልግ እግዚአብሔርን ክደነው ማርያምን ተቀብለን የምንኖር ሰው የዘላለም ሕይወት የለም። መጽሐፍ ቅዱስ ላይ አልተጻፈም። ኦርቶዶክሳውያን በዚያ መልኩ አያስተምሩም። አንተ አሁን ምናልባት አሁን ላይ ሰዎች ይወዱልኛል ብለህ አስበህ ከሆነ እየተናገርክ ያለው የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እኔ ከሰበኩላችሁ ቃል ውጪ፣ እኔ ከሰበኩላችሁ ወንጌል ውጪ ሌላ የሚሰብክ መልአክም ቢሆን የተረገመ ይሁን ብሎ ጳውሎስ በገላትያ መጽሐፍ ላይ ተናግሯል። ለምንድን ነው ያንን ያለው? ጳውሎስ እየሰበከ ያለውን የእግዚአብሔርን ቃል ጠንቅቆ ስለሚያውቀው ከእግዚአብሔር ቃል ውጪ ትምከት ሌላ ስለሌለ። ስለዚህ ወዳጄ እባክህን ወደ እግዚአብሔር ቃል ተመለስ፣ ወደ እግዚአብሔር ሐሳብ ተመለስ። መጽሐፍ ቅዱስን በሚገባ አንብብ። ሰው እግዚአብሔርን ከካደ ማንንም ስላመነ አይድንም። በቃ ምክንያቱም የመዳን መሰረት የሆነው እምነት የሆነው እግዚአብሔር ነው። መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ መዳን የሚኖረው በመስማት ውስጥ ነው። መስማት ደግሞ የምንችለው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ደግሞ የምንሰማው ስናነበው። ጢሞቴዎስን ጳውሎስ ሲመክረው እንደዚህ አለ፣ ታነብና ታስተምር ዘንድ ትገስጽና ትመክር ዘንድ በስራና በኑሮ በፍቅርም ለሌሎች ምሳሌ ሁን እንጂ ለአንዳችም በታናሽነት ምክንያት መሰናክል እንዳትሆን ብሎ መክሮታል። ስለዚህ የእግዚአብሔር ቃል በሙላት እንዲኖርብህ ወዳጄ ወደ መጽሐፍ ቅዱስ ተመለስና አንብብ። መጽሐፍ ቅዱስን አንብበ ከዛ በኋላ መናገር የምትችለውን ነገር መናገር ትችላለህ። ስለዚህ እኔ ካንተ ተሽዬ ምን ብዬ ሳይሆን የእግዚአብሔርን ቃል አልፈ ሌላ ቦታ ላይ ስትሄድ የሚሰሙ ሰዎች አንተን እውነት ነው ብለው ሊሰሙ ስለሚችሉ የእግዚአብሔር ቃል ያድናል፣ ይታደጋል። የእግዚአብሔር ቃል ሕይወት ነው። ሰዎች የእግዚአብሔርን ቃል ከካዱና ከጣሉ አይድኑም። በቃ እመነኝ፣ አይድኑም። ሊመስላቸው ይችላል። ብዙ ሰዎች ተሰብስበው ድነሃል ስላሉ ሰውየው ድኛለሁ ብሎ ሊያስብ ይችላል። ነገር ግን መዳን ያለው በሰዎች ስብስብ ውስጥ ሳይሆን፣ መዳን ያለው በሰዎች አስተምሮት ውስጥ ሳይሆን፣ መዳን ያለው በልጁ በኢየሱስ ክርስቶስ በኩል። ስለዚህ የእግዚአብሔርን እውነት የገፋህ ነገር ግን በአንድ በኩል እግዚአብሔርን አምናለሁ እድናለሁ ማለት እሱ ተረት ሊሆን ስለሚችል እባክህን ወደ እግዚአብሔር ቃል ተመለስ።
ሼር እያደረጋችሁ ለዚህ ሰው እያድርሱለት። እወዳለሁ። ኢየሱስ ይወዳል። እስከ መጨረሻው ድረስ ደግሞ ስላንተ ሲል ራሱን አሳልፈው በመስቀል ሰጥቷልና ይወዳል። አንተ አሁን በኔጌቲቭ አይደለም እያልክ ያለው ነገር ግን እግዚአብሔር ኢየሱስ ክርስቶስን የማይወድ ሰው መጽሐፍ ሲናገር እንደዚህ ይላል፣ የምወደው ልጄ ይሄ ነው እርሱን ስሙት ብሎ እግዚአብሔር በደመና መልክ ወርዶ በመንፈስ ቅዱስ ተናግሯቸዋል። የምወደው ልጄ ይህ ነው እርሱን ስሙት ነው ያለው። ስለዚህ እግዚአብሔር የሚወደው ልጅ ኢየሱስ ክርስቶስ መዳን የሚያስቀምጠው በልጁ በኢየሱስ ክርስቶስ ውስጥ። ስለዚህ ከኢየሱስ ክርስቶስ ውጪ ሌላ መዳን አይኖርም የለምም ስላልተጻፈ። ምናልባት የተጻፈበት ቦታ ካለ እኔ ካነበብኳቸው ከመጽሐፍ ቅዱስ ውጭ ከሆነ አልቀበልም። ካነበብኳቸው ከእግዚአብሔር ቃል ውስጥ ከሆነ ግን አንተተ ሀሳቡን ማንጸባረቅ ትችላለህ። ለማንኛውም እግዚአብሔር ምሕረቱን ያብዛልን። እንደዚህ እየነፈቅን ነገር ግን እንደዚህ የሐሰት ትምህርትን እየፈለግን እግዚአብሔር አምላክ ምሕረቱን ያብዛልን። እግዚአብሔርን የካደች ነፍስ ከዚች ምድር ላይ ብትኖር እሷ የፍርድ ነፍስ ነች። ስለዚህ እግዚአብሔርን ቢክድ እንኳን ነው እያልክ ያለው። እግዚአብሔርን የሚያስክድ ልብ እግዚአብሔር አይስጠን። እወዳችኋለሁ። ተባረኩልኝ።